ተመልካቾቼ እየሰራነው በን ይሄን ይመስላል። በጣም የሚገርም በን ነው። እዩት እንግዲህ ተመልካቾች አሁን ሙሉ ሬሲፒውን ለመስራት የሚያስፈልጉን ግብአቶች በመጀመሪያ ወተትና ቅቤ አሙቀናል ወይም ደግሞ አቅልጠናል። ሌሎች የሚያስፈልጉን ግብአቶች እንቁላል፣ ሎሚ፣ ጨው፣ ይስት፣ ዱቄት እና ብራውን ሹገር ያስፈልገናል ይህንን ለመስራት ማለት ነው። በመጀመሪያ የምናደርገው የሞቀውን ወተት ነው። 7 ግራም እርሾ እንጠቀማለን ለ200 ml ወተት ማለት ነው። $15 ግራም ዱቄት። እነዚህን ሶስቱን ግብአቶች ከቀላቀልን በኋላ ለ10 ደቂቃ ያክል ፈርመንት ወይም ደግሞ በብል እስከሚያወጣ ድረስ ሞቃት ቦታ ላይ እናስቀምጠዋለን። ተመልካቾች እናለብሰዋለን። ሞቃት ቦታ ላይ ለ10 ደቂቃ ያክል ብቻ ማስቀመጥ ነው። ተመልካቾች ከ10 ደቂቃ በኋላ ተመልሰን ተገናኝተናል። 400 ግራም ዱቄት፣ መቶ ml የቀለጠ ቅቤ፣ 1 እንቁላል፣ 50 ግራም ብራውን ሹገር፣ ቀጣይ ሌመን ዚስት ነው የሚያስፈልገን ተመልካቾች። እናንተ የምትፈልጉትን አይነት ፍሌቨር መጠቀም ትችላላችሁ። ኖርማል ቫኒላ ወይም ደግሞ ኦሬንጅ ወይም ደግሞ እናንተ የምትፈልጓቸው ሌሎችን ፍሌቨሮች መጠቀም ትችላላችሁ ተመልካቾች። 7 ግራም ጨው። አሁን ተመልካቾች እነዚህን ግብአቶች በአንድ ላይ ሚክስ እናደርጋለን። ተመልካቾቼ እንደምታዩት አሁን ቴብል ላይ አድርገን በደንብ ማሸት ነው። እንደምታዩት ሊጡ በጣም ሶፍት ነው። በደንብ ማሸት አለብን። ካሸ በኋላ ሊጡ ይሄን ይመስላል ተመልካቾች። ቦል ላይ በማድረግ ለ1 ሰዓት ተኩል ያክል በደንብ በብል እስከሚያወጣ ድረስ እናሳርፈዋለን። ማለትም መነፋት አለበት ተመልካቾቼ። ይህንን ይመስላል ተመልካቾች። ሙሌቱን ለመስራት የምንጠቀማቸው ሬሲፒዎች አሉ። ለምሳሌ እኔ የምጠቀማቸው ኢንግሪዲየንቶች የመጀመሪያው እርጎ ነው፣ እንቁላል እና ማር። እነዚህን ኢንግሪዲየንቶች በአንድ ላይ በመቀላቀል እንሰራቸዋለን ማለት ነው። ነገር ግን እዚህ ጋር እናንተ የምትፈልጉትን መጠቀም ትችላላችሁ። በመጀመሪያ እርጎ እናደርጋለን። ይህ እርጎ ውሃው የወጣለት እርጎ ነው። እርጎውን ካረጋችሁት በኋላ ቀጥታ በስስ ጨርቅ በመጠቀም ታጠነፉታላችሁ። ለ1 ሰዓት ያክል ውሃው እስከሚወጣ ድረስ መጠበቅ አለባችሁ። ውሃውን እስከሚወጣ ድረስ ከጠበቃችሁት በኋላ ብቻውን ወፍራም ፓርቲ ይቀራል። እሱን ነው እኔ የተጠቀምኩት። ከሱ ላይ እንቁላል አደርጋለሁ። 1 ሙሉ እንቁላል፣ ማር፣ እነዚህን ሶስቱን ግብአቶች በአንድ ላይ ሚክስ ማድረግ ነው ተመልካቾች። ተመልካቾች እንደምታዩት ክሬሚ ቴክስቸር ይዟል። በጣም የሚገርም ፊሊንግ ነው። ሞክሩት። ሌላው ተመልካቾቼ ለውዝ ነው። እናንተ ሌላ መጠቀም ትችላላችሁ። የተቆላ ለውዝ ነው። አሁን ተመልካቾቼ ሊጣችን ይሄን ይመስላል። ከ1 ሰዓት ተኩል በኋላ ይሄን ይመስላል። እናወጣዋለን ማለት ነው።
ተመልካቾች ሊጡ በጣም ነው የሚያምረው ቴክስቸሩ የለባችሁም። አሁን ላይ ጀስት እንትን ማለት ብቻ ነው ያለበት። ተመልካቾች አሁን እየከተፍኩ ያለሁት ማንጎ ነው። ማለትም ይህ ከላይ የሚደረግ ነው፣ ከላዩ ላይ ማለት ነው። እናንተ የምትፈልጉትን አይነት ፍሩት መጠቀም ትችላላችሁ። ስትሮበሪ ወይም ደግሞ ሙዝ ወይም ሌሎች እናንተ የምትወዷቸውን ፍሩቶች ተጠቅማችሁ መስራት ትችላላችሁ ማለት ነው። ተመልካቾች ከተፍነው ማንጎ ይሄንን ይመስላል። አሁን ተመልካቾች የፈለፈልነውን ለውዝ እናደቀዋለን። ይህን ይመስላል። ይህን ይመስላል። ቅቤ እንቀባዋለን። ዱቄት እንነሰንስበታለን ተመልካቾቼ። እዛም ተመልካቾች ያዘጋጀነውን ምን እናደርገዋለን? አሁን ተመልካቾች እንደዚህ አይነት ጠርሙስ በመጠቀም ወይም ደግሞ ሌላ ጫን ማድረግ ተመልካቾች እንደዚህ ካደረጋችሁት በኋላ ይነሳል። እናንተ ግን ጫን ታደርጉታላችሁ። ይሄው ወይም ደግሞ ሶፍት በመጠቀም ትቀቡታላችሁ የሰራችሁትን። አሁን ደግሞ የሰራነውን ዮገርት ክሬም እንጨምረዋለን። ያው ተመልካቾች እንደምታዩት ያው ክረሽ ያደረግነውን የለውዝ ዱቄት ላዩ ላይ እንበትነዋለን። ያው እንደምታዩት ያው ተመልካቾች በጣም የሚገርም ቴክስቸር ይሰጠዋል ማለት ነው ለምግቡ። ይህን ይመስላል ተመልካቾች እየሰራ ነው በን ይህን ይመስላል። በጣም የሚገርም በን ነው። እዩት እንግዲህ ተመልካቾች